በአዲስ አበባ እና በአስመራ መካከል ያለው ግንኙነት እጅግ አሳሳቢ ደረጃ ላይ መድረሱን ሁለቱ ሀገራት ወደ ለየለት ወታደራዊ ግጭት ሊያመሩ የሚችሉበት እድል እየሰፋ መምጣቱን አንድ የአዲስ የምርምር ዘገባ አመለከተ። ተመራማሪው ማህደር ነሲሁ ያወጡት ይህ ትንታኔ በቀጠናው እየታየ ያለው ወታደራዊ መነቃቃትና የኃይል አሰላለፍ ለሰላም የሚሰጠው እድል እየጠበበ መሆኑን ያሳያል። እንደ ዘገባው ትንታኔ ለወቅታዊ ቀውስ መባባስ በዋናነት እንደ ምክንያት የተጠቀሰው ባለፈው ወር መጨረሻ ላይ የህወሓት ታጣቂዎች የከፈቱት ጥቃት ነው። ምንም እንኳን ጥቃቱ በኢትዮጵያ መከላከያ ሰራዊት ቢመክንም ክስተቱ ግን የቀጠናውን ስትራቴጂካዊ ሁኔታ ቀይሮታል። ህወሓት በአሁኑ ወቅት የነበረውን የሰው ኃይል እና የህዝብ ድጋፍ በማጣቱ ህልውናውን ለማስቀጠል በኤርትራ መንግስት ላይ ጥገኝነቱ እየጨመረ መምጣቱ በምርምሩ ጠቅሷል። በዚህም ጽምዶ የተሰኘውና በኤርትራ እና በህወሓት በአማራ ክልል በሚንቀሳቀሱ የፋኖ ታጣቂዎች መካከል የተፈጠረው ያልተጠበቀ ጥምረት የኢትዮጵያን የውስጥ ደህንነትና ሉዓላዊነት አደጋ ላይ የሚጥል ሆኖ መገኘቱ ተመልክቷል። በኢትዮጵያ ግዛት የሳተላይት ምስሎችንና የመሬት ላይ መረጃዎችን ዋቢ ያደረገው ምርምር የኤርትራ ጦር ቀደም ሲል ከነበረበት ይዞታ አልፎ ወደ ኢትዮጵያ ግዛት ዘልቆ መግባቱን ይገልጻል። በአንዳንድ መረጃዎች መሰረት የኤርትራ ወታደሮች እስከ መቀሌ አካባቢ ድረስ መድረሳቸው የተመለከተ ሲሆን ይህም የኢትዮጵያ መንግስት የውጭ ጉዳይ ሚኒስትር ለኤርትራ አቻቸው የቅሬታ ደብዳቤ እንዲልኩ አድርጓቸዋል። አስመራ በይፋ የቀረበባትን ክስ ብታስተባብልም በተግባር ግን በኢትዮጵያ ግዛት ውስጥ ያላት ተጽዕኖ እየሰፋ መሄዱ ተገልጿል። የኢትዮጵያ መንግስት የሰሜኑን ጦርነት ተከትሎ መከላከያ ሰራዊቱን በዘመናዊ መሳሪያዎችና በሰው ኃይል በከፍተኛ ደረጃ ቢገነባም ይህ ወታደራዊ አቅም የኤርትራን ጣልቃ ገብነት ለመግታት አለመቻሉ በምርምሩ ተንትኗል። ይልቁንም አስመራ በውክልና ታጣቂዎች አማካኝነት ግጭቶችን ለመቀስቀስ ያላት ፍላጎት መጨመሩ የመከላከያ ስትራቴጂው ውጤታማ እንዳይሆን አድርጎታል። ግጭቱ ከተቀሰቀሰ ኢትዮጵያ በተለያዩ አቅጣጫዎች ማለትም ከኤርትራ ጦር ከህወሓትና ከፋኖ ታጣቂዎች ጋር በተመሳሳይ ጊዜ ልትጋፈጥ የምትችልበት ስጋት አለ። ከዚህም ባለፈ እንደ ሱዳንና ግብጽ ያሉ የውጭ ኃይሎች በራሳቸው ስትራቴጂካዊ ፍላጎት ምክንያት በጦርነቱ ውስጥ ጣልቃ ሊገቡ እንደሚችሉና ይህም ሁኔታውን ወደ ቀጠናዊ ጦርነት ሊቀይረው እንደሚችል ተመራማሪው ያስጠነቅቃሉ። ለዚህ አሳሳቢ ችግር መፍትሄ ለመስጠት ግልጽ የሆነ ገለልተኛ አሸማጋይ አለመኖሩ ሌላኛው ፈተና ነው። እንደ ሳውዲ አረቢያ፣ ቱርክና የተባበሩት አረብ ኤሚሬትስ ያሉ ሀገራት በቀጠናው የራሳቸው ጥቅም ትስስር ስላላቸው ገለልተኛ ሆነው ለመደራደር ይቸገራሉ። የአፍሪካ ህብረትና የተባበሩት መንግስታት ድርጅትም በጉዳዩ ላይ ያላቸው ተጽዕኖ እየቀነሰ መምጣቱ ለሰላም ያለውን ተስፋ ይበልጥ አጥብቦታል። በሌላ ዜና ኢራን ቀደም ሲል ጥቃት የተሰነዘረባቸውን ሶስቱ ወታደራዊና የኒውክሌር ተቋማትን ዳግም በመገንባትና ከመሬት በታች በመቅበር ላይ መሆኗን የሳተላይት ምስሎች ይፋ አደረጉ። ይህ የቴህራን እንቅስቃሴ ከአሜሪካ ጋር ያለው የኒውክሌር ድርድር ውጥረት በነገሰበትና ዋሽንግተን ድርድሩ ካልተሳካ ወታደራዊ እርምጃ ወስዳለሁ በሚል በዛተችበት ወቅት እየቀረበ መረጃ ነው። ከቴህራን በስተደቡብ ምስራቅ 30 ኪሎ ሜትር ርቀት ላይ የሚገኘውና የኢራን እጅግ ስሱ ወታደራዊ ጣቢያ የሆነው የፓርችን ኮምፕሌክስ አዳዲስ ግንባታዎች እየተከናወኑበት መሆኑ ተመልክቷል። ባለሙያዎች እንደሚሉት ኢራን በአንድ አዲስ ተቋም ላይ ኮንክሪት መከላከያ በመገንባት በአፈር የመሸፈን ስራ አከናውናለች። ይህ ስፍራ በ2024 በእስራኤል ጥቃት ደርሶበት የነበረ የሚታወስ ሲሆን ምስሎቹ ግንባታው በከፍተኛ ፍጥነት እየተከናወነ መሆኑን ያሳያሉ። በሌላ በኩል ባለፈው ዓመት በእስራኤልና በኢራን መካከል በተቀሰቀሰው የ12 ቀናት ጦርነት ወቅት በአሜሪካ ድብደባ የተፈጸመበት የኢስፋሃን የኒውክሌር ማበልጸጊያ ጣቢያ ላይ አዲስ እንቅስቃሴዎች ታይተዋል። በጥር ወር መጨረሻ የተነሱ የሳተላይት ምስሎች እንደሚያሳዩት ኢራን በጣቢያው የሚገኙ ሁለት የመሿለኪያ መግቢያዎችን በአፈር የመቅበር ስራ አከናውናለች። የካቲት 9 ቀን የወጣ አዲስ መረጃ ደግሞ ሶስተኛው መግቢያም በአፈር መሸፈኑና ወደ መሬት ውስጥ መተላለፊያው የሚወስዱ መንገዶች ሙሉ በሙሉ መቀበራቸውን አረጋግጧል። የሚሳኤል ቤዝ ጥገናና ምላሽ ኢራን ከመሬት በታች ያሉ ተቋማት ከማጠናከር በተጨማሪ በጦርነቱ ወቅት ጉዳት የደረሰባቸውን የሚሳኤል ማከማቻ ጣቢያዎቿን በመጠገን ላይ ትገኛለች። ምንም እንኳን ምዕራባውያን ኢራን የኒውክሌር ቦምብ ፍንዳታ ሙከራዎችን ታደርጋለች የሚል ጥርጣሬ ቢኖራቸውም ቴህራን ግን የአቶሚክ መሳሪያ የመገንባት ፍላጎት እንደሌላት በድጋሚ አሳስባለች። የኢትዮጵያ አየር መንገድ አዳዲስ የአውሮፕላን ማረፊያዎችን ሊያስመርቅ ነው። የአፍሪካ ኩራት የሆነው የኢትዮጵያ አየር መንገድ የሀገር ውስጥ በረራ ትስስሩን ይበልጥ የሚያጠናክሩ 3 አዳዲስ የአውሮፕላን ማረፊያዎችን በቅርቡ መርቆ ስራ እንደሚጀምር አስታወቀ። አዲስ መዳረሻዎችና የጊዜ ሰሌዳ አየር መንገዱ ባወጣው መረጃ መሰረት ግንባታቸው ተጠናቆ ለአገልግሎት ዝግጁ የሚሆኑት ማረፊያዎች የሚገኙት በሚከተሉት ከተሞች ነው። ነገሌ፣
ቦረና፣ ጎሬ፣ መቱ፣ ደብረ ማርቆስ ሲሆኑ እነዚህ የአየር ማረፊያዎች እስከ መጪው ሚያዝያ ወር አጋማሽ 2018 ዓ.ም ድረስ ተመርቀው በይፋ አገልግሎት መስጠት ይጀምራሉ። አየር መንገዱ ወደ እነዚህ አዳዲስ ስፍራዎች በሳምንት 3 ጊዜ መደበኛ በረራዎች ለማድረግ አቅዷል። የላቀ ፋይዳ የሚሆነው ይህ አዲስ ስምሪት የአየር መንገዱን የሀገር ውስጥ መዳረሻዎች ቁጥር ወደ 26 ከፍ የሚያደርገው ሲሆን በክልሎች መካከል ያለውን የንግድ ቱሪዝምና የማህበራዊ ትስስር ወደ ላቀ ደረጃ ያሻግሯል ተብሎ ይታመናል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት ይህ የማስፋፊያ የሀገሪቱን አየር ትራንስፖርት ማህበረሰቦችን በማብቃትና ሀገራዊ ልማትን በመደገፍ ረገድ ትልቅ ሚና ይጫወታል ብለዋል። በሌላ መረጃችን የእስራኤል ፕሬዝዳንት ወደ ኢትዮጵያ ይመጣሉ። የእስራኤል ፕሬዝዳንት ኢዛክ ሄርዞግ በቀጣይ ሳምንት ወደ አዲስ አበባ እንደሚጓዝ ታወቀ። ታይምስ ኦፍ እስራኤል ባወጣው ዘገባ ፕሬዝዳንቱ በጉብኝታቸው ከኢትዮጵያ ከፍተኛ ባለስልጣናት ጋር በቀጠናዊ ጉዳዮች ይመክራሉ ብሏል። ከወራት በፊት እስራኤል ለሶማሌላንድ የሀገሪቱ እውቅና መስጠቷ ይታወሳል። ከዚህ እውቅና መስጠት ጀርባ ኢትዮጵያና አረብ ኤሚሬቶች ከጀርባ እንዳሉበት ሲነገር ቆይቷል። በአንጻሩ ቱርክ፣ ግብጽና ሳውዲ እስራኤል የሰጠችው እውቅና ቅቡልነት እንዳያገኝ ከፍተኛ የዲፕሎማሲ ስራ እየሰሩ መሆኑን መረጃዎች ይጠቁማሉ ተሰምቷል። የብልጽግና ፓርቲ ስራ አስፈጻሚና ማዕከላዊ ኮሚቴ አባላት በአዲስ አበባ አስቸኳይ ስብሰባ መጥራታቸውን ዛበሻ ሰምቷል። ከክልሉ ወደ ዋና ከተማዋ የገቡት ከፍተኛ አመራሮች ለ3 ቀናት የሚቆይ ጥብቅ የግምገማ እንደሚያካሂዱና በቀጣዩ ምርጫ ፓርቲውን የሚወክሉ እጩዎች ላይ ውሳኔ እንደሚያሳልፉ ለዛበሻ የደረሰው መረጃ አመልክቷል። በዚህ ግምገማ አሁን በባለስልጣን ላይ ካሉት ባለስልጣናት መካከል አፈጻጸማቸው ዝቅተኛ የሆኑና በፓርቲው ታማኝነት ያጡ ግለሰቦች እንደሚሰናበቱ ይጠበቃል። በተለይም በቀጣዩ ምርጫ ፓርቲውን ወክለው እንደማይወዳደሩ የሚታገዱ አመራሮች እንደሚኖሩ ተነግሯል። ይህ እርምጃ በፓርቲው ውስጥ ያለውን አላስፈላጊ ኃይል ለመቀነስ የታመነ ቢሆንም ከዚህ ቀደም እንደሚታዩ ስልጣናቸውን ለማቆየት ሲሉ በአካባቢያቸው ግጭት የሚቀሰቅሱ ባለስልጣናት ይኖሩ ይሆን የሚለው ጉዳይ ትልቅ ስጋት ፈጥሯል። ምንጮች እንደነገሩን በአማራና በኦሮሚያ ክልሎች በአሁኑ ወቅት ያለው የጸጥታ ችግር በፓርቲው እጩዎች አመራረጥ ላይ ትልቅ ተጽዕኖ ማሳረፉ አልቀረም። አንዳንድ ባለስልጣናት በነበሩበት የምርጫ ክልል ተቀባይነት በማጣታቸው ወይም በጸጥታ ስጋት ምክንያት ወደ ሌላ አስተማማኝ ወደ ተባሉ አካባቢዎች ተዛውረው እንዲወዳደሩ ሊደረግ እንደሚችል የውስጥ ምንጮች ጠቁመዋል። ብልጽግና በአንድ በኩል በሀገሪቱ ያለውን የጸጥታ መበላሸትና የኢኮኖሚ ውጥረት እየተፈተነ ባለበት በዚህ ወቅት እንዲህ አይነት የውስጥ መጠቆ ማድረጉ ለፓርቲው ህልውና ወሳኝ እርምጃ ሊሆን ይችላል የሚሉት አስተያየት ሰጪዎች፣ ሆኖም ግን ግምገማው በሰላማዊ መንገድ ይጠናቃል ወይስ የስልጣን ሽኩቻው ወደ አዲስ የፖለቲካ ቀውስ ያምራል የሚለው በ3 ቀናቱ ውይይት የሚወሰን ይሆናል። ስብሰባው በወቅታዊ ሀገራዊ ጉዳዮች ላይ ውይይት የሚያደርግ በመሆኑ ከግምገማው በኋላ የሚወጡ ውሳኔዎች በሀገሪቱ ፖለቲካ ላይ ትልቅ ለውጥ ያመጣሉ ተብሎ ይጠበቃል ሲሉ ምንጮቻችን ነግረውናል።